سيدنا بلال بن رباح رضي الله عنه وما أدراك ما بلال سبحان الله الله ያከበረው ሰው الله የወደደው ሰው ብቻውን ሀገርን እንዲያስጠራ الله የመረጠው ሰው ነው። ተራ ሰው ነበረ፣ ባሪያ ነበረ፣ ቦታ የማይሰጠው ሰው ነበረ። እስልምናን አላህ ባያመጣ ኖሮ ስማቸው ሁላ በምድር ላይ ወይም ደግሞ በታሪክ በቃ በሰዓቱ በነበሩ ሰዎች ዘንድ እንኳን ላይታወቅ የሚችል ሰው ነበር። አይደለም ዛሬ ላነሳልህ ይቅርና ማለት ነው። ነገር ግን አላህን መረጠ፣ እስልምናን አስቀደመ። እስከ ቂያማ ቀን ድረስ ያሉ ሙስሊሞች እንዲወዱት አላህ አደረገ። ተመልከት፣ እያንዳንዱ የሙስሊም ቤት ብትገባ የቢላልን ስም አታጣም። ቢያንስ አንድ ልጅ ቢላል የሚባል ሰው ታገኛለህ። በእስልምና እንደውም የተስፋፋ ስም ዑመር ከሚለው ስም ቀጥሎ ወይ ኻሊድ ከሚለው ስም ቀጥሎ የትኛው ስም ነው ብትልኝ ያለምንም ጥርጥር የምነግርህ ቢላል የሚለው ስም ነው። ጥቁር ነበር፣ መልክ አልነበረው። ግን አውሮፓውያን ሳይቀር ዛሬ ስማቸውን ቢላል እያሉ ይጠራሉ። ሱብሃንአላህ፣ የልጃቸውን ስም ቢላል እያሉ ይጠራሉ። ከዚህ በላይ ክብር ከየት ልታመጣ ትችላለህ? ተራ የነበረ ሰው፣ ማንም ቦታ የማይሰጠው የነበረ ሰው አላህ አክብሮ ካዕባ አናት ላይ ወጥቶ አዛን እንዲያደርግ አላህ ፈቀደለት። ሱብሃንአላህ። ሙአዚኑ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ማንንም ልጠራ ትችላለህ። ማንም ድምጽ የፈለገ ሊያምር ይችላል። የፈለክ የተከበርክ ሰው ልትሆን ትችላለህ። ግን ቢላል ረዲየላሁ ዐንሁ እያለ አዛን አደርጋለሁ ብትል ማንም ቦታ አይሰጥም። ሱብሃንአላህ። ድምፁ እኮ ላያምር ይችላል፣ መልኩም ላያምር ይችላል፣ የተከበረ ሰው ላይሆን ይችላል። ነገር ግን አላህ መረጠዋ። አላህ የቢላልን ድምፅ ብቻ ነው ወዶ አለ። ምን ታመጣለሽ ወዳጅ? እና ስለ ሰይዱና ቢላል ረዲየላሁ ዐንሁ ነው የምናወራው። ከዚህ በኋላ በሰፊው እንመጣለን እና ስለሳቸው ስለዚህ ጀግና ሰው ሲወራ አንገትህን ልትደፋ ይገባል። አንገትህን እኮ ቀና ልታረግ ነው የሚገባ። ስለ ሀበሻ ኩራት፣ ሀበሻን ስላስጠራ ስለ ጀግና ረዲየላሁ ዐንሁ ወአርዳ። ቢላሉል ሐበሺ ረዲየላሁ ዐንሁ ተራ ነበረ፣ ተራ ሰው ነበረ፣ ባሪያ ነበረ። ቢኖር እንኳን እዚህ ግባ የማይባል ቢጠፋ እንኳን የት ሄደ ተብሎ የማይፈለግ ሰው ነበር። ከመልክ መጠበቅ ምንም አይነት ስራ ያልነበረው ሰው፣ መልክ የሌለው ከዘር ጥሩ ዘር የሌለው በአረቦች ዘንድ ጥሩ ዘር የሌለው ሰው፣ ምኑ የማይታወቅ ሰው፣ በቃ ከእንስሳዎች ለይተው የማያዩት ሰው ነበር ሰይዱና ቢላል ብን ረባህ ረዲየላሁ ዐንሁ። ነገር ግን አላህ ሲመርጥ እንዲህ ነው። ምን ታደርጋለሽ? አላህ ከመረጠ ረሱሉ ሰለላሁ ዐለይሂ ወሰለም ወደ እስልምና ዳዕዋ ማድረግ ሲጀምሩ ከቀደምት ሙስሊሞች መካከል የመጀመሪያው ሰይዱና ቢላል ረዲየላሁ ዐንሁ ለእስልምና ሲሉ ተቀጠቀጡ፣ ታገሱ፣ ትዕግስት አደረጉ። ሲዝትባቸው ምን ይሉት ነበር? ፈላ አስቢረን ሰብረን ለም ተዕሪፍ ልዓረብ፣ እኔ የማደርገው ትዕግስት አረቦች ላይ የማያውቁት ትዕግስት ነው፣ የፈለግከውን አድርግ ነበር። ሱብሃነላህ። ራቁታቸውን እያደረገ የብረት ልብስ አልብሷቸው አሸዋ ላይ እያስተኛቸው ስጋ በሚጠብስ አሸዋ ፀሐይ በጣም በጋለችበት ሰዓት ላይ የኛ ሀገር እኮ ፀሐይ አይደለም የአረቦች ፀሐይ ነው እያልኩ ያሉት። እዛ በረሃ ሀገር ላይ ቀጠቅጧቸው ነበር፣ ይደበድቧቸው ነበር፣ ራሳቸውን እስኪስቱ ድረስ አንገታቸው ላይ ገመድ እያስገቡ ለህፃናት ሲሰጡ ነበር እየጎተቱ እንዲጫወቱ። የሰው ልጅ አእምሮ ሊያስቡ የማይችለውን ከሳቸው በፊት ከሳቸው በኋላ ታይቶ የማያውቅ የሆነ የቅጣት አይነት ይወረባቸው። ነገር ከሳቸው ለአላህ ሲሉ ትዕግስት ታገሱ። አላህ ከፍ አደረጋቸው። ነገ የቂያማ ቀን ማንም ጀነትን ሳይረግጥ በፊት ሐታ አንቢያ ነቢያቶች ራሱ ጀነትን ሳይረግጧት በፊት ነው ሰይዱና ቢላል ብን ረባህ ረዲየላሁ ዐንሁ የረሱላችን ሰለላሁ ዐለይሂ ወሰለም ግመል እየጎተቱ። ይሄ ገርማል። ያለፉት ኡመቶች በአጠቃላይ ይጠያየቃሉ። የነቢዩ ሰለላሁ ዐለይሂ ወሰለም ግመል እየጎተቱ ነቢያቶች እንኳን ጀነት ሳይገቡ በፊት ቀድሞ የሚገባው ማን ነው እየተባባሉ ሲጠያየቁ የረሱል ሰለላሁ ዐለይሂ ወሰለም ኡመቶች የሰይዱና ቢላልን ረዲየላሁ ዐንሁ ታሪክ የሚያውቁ ሰዎች ምን ይሏቸዋል? አታውቁም እንዴ? ይሄ እኮ ቢላል ብን ረባህ ቢላሉል ሐበሺ ሙአዚኑ ረሱሊላሂ ሰለላሁ ዐለይሂ ወሰለም እኮ ነው፣ ቢላል እኮ ነው። ሱብሃንአላህ። ከዚህ በላይ ክብር ከየት ታመጣለህ? አላህ ከበራቸው። ለዲን በምታደርገው እንቅስቃሴ ልክ ነው አላህ ዘንድ የምትከበሩ። ዛሬ ሰዎች የተለያየ ቁሳቁስ ሊያዩ ይችላሉ። ምናልባት ሰይዱና ቢላል ረዲየላሁ ዐንሁ በእኛ ዘመን ቢኖር ኖሮ ከተራ ሰዎች ለይተን ላናየው እንችል ነበር። ነገር ግን አላህ ደግሞ የሚያየው ልብ ነውና ልባቸውን አይቶ የበላይ ያደረጋቸው፣ አከበራቸው። ረዲየላሁ ዐንሁ ወአርዳ። አንድ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም ለሰሐቦቻቸው ሐዲስ እየነገሯቸው ነው። በጣም በቃ በጉጉት እያደመጡ ነው ያሉ። ተመስጠዋል። መስጂዱ ሙሉ ነው። በዚህ ሰዓት ላይ ሰይዱና ቢላል ረዲየላሁ ዐንሁ አልነበሩምና ከውጭ ይመጣሉ። ሲመጡ ቦታ ያጡና በር ጥግ ላይ ይቀመጣሉ። በጣም አንደኛ ለምንድን ነው የተቀመጡት? ረሱላችን ሰለላሁ ዐለይሂ ወሰለም ከእናንተ አንዳችሁ ወደ ስብሰባ ቦታ ሲመጣ የደረሰበት ቦታ ላይ ይቀመጥ ብሏል። ሁለተኛ ደግሞ ሀያ አደረጉ። በጣም ውስጥ ላይ የተከበሩ ሰዎች ናቸው፣ ትልቅ ናቸው። እሳቸው ባሪያ የነበሩ ሰው ናቸው። ከመልክ የሌላቸው ሰው ናቸው። እንደ ተራ ሰው የሚታዩ ነበሩ እና የዚህን ሰዓት ረሱላችን ሰለላሁ ዐለይሂ ወሰለም ቁረተል ዐይን እኮ ናቸው። ወላሂ ልብን የሚያክሙ
ይመለከቷቸውና ይገባቸው ያ ቢላል ብድግ ይሉና እኮ ያ ቢላል ተዓል ና ወደኔ ያሏቸው። ሱብሃንአላህ አጠገባቸው ጋር ሲመለከቱ ቦታው ተይዟል። አቡበክር ሲዲቅ አሉ፣ ሰይድና ዑመር ትልልቅ ሰዎች አሉ። የአቡበክር እንዴ ዛሬ እስቲ ቢላልን እናስገባው ትንሽ ጠጋ በል እንጂ አሉ። ሱብሃንአላህ አቡበክር ሲዲቅ ረዲየላሁ ዐንሁ አስጠግተው ሰይድና ቢላልን አስቀምጧቸው። ከዛ ሰይድና ቢላል ረዲየላሁ ዐንሁ መፍረቱ አለቃቸው፣ ኩርምት አሉ። ጠቅለል ብለው ሲቀመጡ ረሱላችን ሰለላሁ ዐለይሂ ወሰለም ጉልበታቸውን መታ አደረጉና ያ ቢላል አብሽር ፈኢኒ ሰሚዕቱ ቀርዐን ዐለይከ በይነ የደየ ፊል ጀነ ጀነት ላይ ያንተን ኮቴ ከፊት ለፊት ስትሄድ ሰምቼዋለሁ። ያ ቢላል በምን ስራህ ነው እንደዚህ ደረጃ የደረስከው አሏቸው። ሱብሃንአላህ ልባቸው ውስጥ ያለውን ችግር እኮ ሐዘኑን ያ እፍረቱን ሊያወጡላቸው ፈልገው በምን ስራህ ነው እዚህ የደረስከው ያ ረሱላህ አሉ ሰለላሁ ዐለይሂ ወሰለም። ተመልከት በቃ ሙእሚን የሆነ ሰው የሰራውን ኸይር ስራ ይረሳዋል። ይሄ የሙእሚኖች ሲፋ ነው። የሰራውን ወንጀል እያስታወስክ ታለቅሳለህ፣ ኸይር ስራህን ትረሳዋለህ። ያ ረሱላህ እኔ ምንም ኸይር ስራ የለኝም፣ ያ ሁሉ ለዲን የለፋ የተሰቃየ የተደበደበ ሰው ምንም ስራ የለኝም፣ አሪፍ ስራ ነው ደህና ስራ ነው ምለው ስራ ምንም የለኝም። ምናልባት ምን ውዱእ ካደረኩኝ በኋላ ሁልጊዜ 2 ረካዓ እሰግዳለሁ። ረሱላችን ሰለላሁ ዐለይሂ ወሰለም ያ ቢላል አሉ ይሄ ነው በቃ አጠንክረህ ያዘው፣ ይሄ ስራ ነው ጀነት ላይ ከኔ ፊት ለፊት ኮቴ እንዲሰማ ያደረጋሉ። ሱብሃንአላህ ከኋላ እኮ አይደለም ከፊት ስትሄድ ሰምቻለሁ። ሰይዱና ቢላል ረዲየላሁ ዐንሁ ወአርዳ አንድ ቀን አንድ ሰው ይመጣና ያ ረሱላህ ልብስ የለኝም የሚበላም ነገር የለኝም እና ምን ይሻላል ሲላቸው ሰይዱና ቢላልን ረዲየላሁ ዐንሁ ይጠሩና ያ ቢላል ለዚህ ሰው እስቲ እባክህ የሆነ ነገር ስጠው። ሄዱ ወደ ገበያ ቦታ ሊበደሩ ሲሄዱ አንድ ይሁዳ ከኔ ተበደረኝ እኔ ጋር ብዙ ገንዘብ አለኝ አላስጨንቅህም አላቸው። እሺ ብለው ተስማሙና ተበደሩ። ከጊዜያት በኋላ ሰይዱና ቢላል ረዲየላሁ ዐንሁ ውዱእ አድርገው አዛን ሊያሰሙ ልክ ሲቆሙ ይሁዳ ከሰዎች ጋር ከትላልቅ ሰዎች ጋር ከነጋዴዎች ጋር ይመጣና አንተ ጥቁር ባሪያ አላቸው። ሱብሃንአላህ አንተ የሀበሻ ባሪያ የባሪያ ልጅ ቀጠሯችን እንደደረሰ አታውቅም እንዴ አላቸው። አውቃለሁ አሉ። በጣም ደንግጠዋል፣ ቀልባቸው ተሰብሯል። አውቃለሁ 4 ቀን ይቀራል አሉ። ገና 4 ቀን እየቀረው ነው የሚሳደባቸው። በዚህ 4 ቀን ውስጥ የተበደርከኝን ብድር አምጥተህ ካልከፈልክ በፊት ስትሰራ ወደ ነበረው ወደ ፍየል እረኛነት ነው የምመልስ አላቸው። ሱብሃንአላህ ተመልከቱ፣ ቀልብን የሚሰብር ንግግር፣ ሱብሃንአላህ ድንጋይን የሚሰነጥቅ ንግግር። ልባቸው ተሰነጠቀ፣ በጣም አዘኑ። ረሱል ሰለላሁ ዐለይሂ ወሰለም ጋር ያ ረሱላህ እገሌ እኮ እንዲህ አለኝ አስከፋኝ በጣም እና እርስዎ የሚከፍሉት ነገር ስለሌላችሁ እኔም የምከፍለው ነገር ስለሌለኝ ስደት መውጣት አለብኝ በቃ። ረሱላችን ሰለላሁ ዐለይሂ ወሰለም ምንም የሚመልሱላቸው መልስ አልነበረም፣ ዝም አሏቸው። ከዛ ወደ ቤታቸው ገቡና ሰይዱና ቢላል ረዲየላሁ ዐንሁ የጦር ልብሳቸውን ጫማቸውን ሁሉ አዘጋጅተው አጠገባቸው ጋር አድርገው ተኙ። ልክ ፈጅር ሲወጣ ስደት ለመውጣት። ከዛ ልክ ፈጅር ላይ አንድ ሰው መጣ እየሮጠ ነው። ያ ቢላል አብሽር ቢላል እያለ ሱብሃንአላህ። ከዚያ በሩን ከፍተው ምን ነው ሲሉ ረሱሉ ሰለላሁ ዐለይሂ ወሰለም እየጠሩ ነው፣ ቢላል ና እያሉ ነው። ልክ ሲደርሱ 4 ትላልቅ ግመሎች አሉ፣ ዕቃ የተጫነባቸው፣ ብር የተጫነባቸው፣ ልብስ የተጫነባቸው። ሱብሃን ሰይዱና ቢላል ረዲየላሁ ግራ ገብቶች ያ ረሱላህ ምን ነው ይሄ ሁሉ እኮ ያንተ ነው ቢላል። ይሄ ሁሉ ያንተ ነው፣ ውሰድና ዕዳህን ክፈልበት ተደሰት አሏቸው። ሱብሃንአላህ ወሰዱና ዕዳቸውን ከፈሉ፣ ደስተኛ ሆነው ተመለሱ። ቢላል ረዲየላሁ ዐንሁ ራሳቸውን አስይዘው ረሱሉ ሰለላሁ ዐለይሂ ወሰለም ሲራቡማ እንዴት ያስችለኛል ብለው ምግብ ተበድረው የሚያመጡ ሰው ነበር ቢላሉል ሐበሺ ረዲየላሁ ዐንሁ ወአርዳ።